ሰላም ፋሚሊያ በያላችሁበት ሰላማችሁ ብዝት ይበልልን። ፋሚሊ የ2018 የኢትዮ ዋንጫ ፍጻሜ ጨዋታ በወልዋሎ አዲግራት ዩኒቨርሲቲ አሸናፊነት ተጠናቋል። ክለቡ ሲዳማ ቡናን 2-0 በሆነ አሳማኝ ውጤት በመርታት የወርቅ ሜዳሊያውንና የሻምፒዮንነት ክብሩን ተቀናጅቷል። የቢጫና ቀዮቹ የድል ታሪክ የጻፉት ሁለት ወሳኝ ግቦች ከመረብ ያሳረፉት ኮኪን ሐፊዝ ጋናዊ ኮከብ አጥቂ ጨዋታውን መሪ ያደረገችውን የመጀመሪያ ግብ ያስቆጠረው ሲሆን በየነ በጀት የክለቡን ድል በይፋ ያረጋገጠችውን ሁለተኛ ግብ ማክተም ችሏል። ይህ ድል ለወልዋሎ አዲግራት ዩኒቨርሲቲ ታሪኩ ለመጀመሪያ ጊዜ የኢትዮ ዋንጫ ካቢኔው እንዲያስገባ ያስቻለው ታሪካዊ ስኬት ነው። ይህንን ዘውር ተከትሎ ወልዋሎ አዲግራት ዩኒቨርሲቲ በመጪው የውድድር ዘመን በካፍ ኮንፌዴሬሽን ካፕ ላይ ሀገሪቱን ኢትዮጵያን ወክሎ እንደሚሳተፍ ተረጋግጧል። ለደጋፊዎችና ለተጫዋቾችና ለመላው የቡድን አመራር አካላት እንኳን ደስ አላችሁ። ቀጣዩ የአፍሪካ ኮንፌዴሬሽን ዋንጫ ጉዟችሁ የስኬት እንዲሆን እንመኛለን ሲል ላስት ኪንግ ከአንታርክቲካ ምኞቱን ይገልጻል። ይመቻችሁ።